Welcome back. Today we dive into Chapter 7 Human Resource Management Compensation Management Tutorial. We'll explore how organizations design fair pay structures, balance financial rewards with benefits, and use strategic compensation to motivate employees. Whether you are a student or a human resource professional, mastering this essential is key to building a dedicated workforce. Let us get started. እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ይህ እንግዲህ እስካሁን ብዙ ቻፕተሮችን ወደ 6 ቻፕተሮችን አቅርቤያለሁ። ይህ ቻፕተር 7 ሁማን ሪሶርስ ማኔጅመንት ላይ ነው ትኩረት አድርጌ የማጠናከሪያ ትምህርት የምሰጠው። የዛሬው የመጨረሻውን ቻፕተር 7 ኮምፐንሴሽን ማኔጅመንት ወይም የካሳ አስተዳደር የሚለውን ነው የምንመለከተው። ቻፕተር 7 እንግዲህ ያው ስትራቴጂክ ሪዋርድስ እንግዲህ ስልታዊ ሽልማቶችና እንዲሁም ለሰራተኛ ስለሚሰጠው ዋጋ ወይም ሽልማት ጥቅማ ጥቅሞች የምንመለከትበት ነው። በጥሞና እንድትመለከቱኝ ከወዲሁ አሳስባለሁ። Defining compensations. What employees receive in exchange for their contribution to the organization. Compensation ማለት ምን ማለት ነው? Compensation means what employees receive in exchange for their contribution to the organizations. በአንድ ድርጅት ውስጥ ተቀጥረው የሚሰሩ ሰራተኞች ይህ ድርጅት የንግድ ድርጅት ሊሆን ይችላል፣ አምራች ድርጅት ማለት ነው፣ የልብስ ፋብሪካ፣ የሳሙና ፋብሪካ የመሳሰሉት እነዚህ ቢዝነስ ኦርጋናይዜሽንስ ኦር ማኑፋክቸሪንግ ኦርጋናይዜሽንስ ይባላሉ ሊሆኑ ይችላሉ። እንዲሁም ደግሞ አገልግሎት ሰጪ ድርጅት ውስጥ የሚሰሩ ሰራተኞች ሊሆኑ ይችላሉ። እንግዲህ የህዝባዊ ድርጅት ማለት ነው። ዞሮ እነዚህ ሰራተኞች ለዛ ድርጅት እውቀታቸውን፣ በሙያቸው አስተዋጽኦ ያደርጋሉ ማለት ነው። በጉልበታቸውም ማለት አስተዋጽኦ ሊያደርጉ ይችላሉ። በዚህ ላበረከቱት ደግሞ አስተዋጽኦ ሰራተኞች ለድርጅቱ ላበረከቱት አስተዋጽኦ በሙያ መልክ ሊሆን ይችላል። መሀንዲስ ከሆነ በመሀንዲስ መልክ፣ አካውንታንትም ከሆነ እንግዲህ አካውንቲንግ ሙያውን ማለት ነው። የጉልበት ሰራተኛውም እንዲሁም በጉልበቱ አስተዋጽኦ ሊያደርግ ይችላል ለዛ ድርጅት አላማ መሳካት። እንግዲህ ሰራተኞች ለድርጅቱ ላበረከቱት አስተዋጽኦ የሚቀበሉት ምትክ ዋጋ ኮምፐንሴሽን ይባላል፣ ወይም ካሳ። በአማርኛው ካሳ የሚለውን ቃል የሚይዝ ነው። ሪል ወርልድ ኬዝ አሁን ለምሳሌ ኮስቶኮ ሜንቴንስ ሎ ተርኖቨር ባይ ኦፈሪንግ ሃይ ኢንትሪ ሌቨል ሊቪንግ ዌጅስ ዛት ኤክሲድ ኢንዱስትሪ ስታንዳርድስ። ሰራተኞች እንግዲህ ላበረከቱት አስተዋጽኦ ተመጣጣኝ ካሳ ሊያገኙ ይገባል ማለት ነው። እንግዲህ ኮምፖነንት፣ ይህም ካሳ የተለያዩ አይነቶች ናቸው። ኮምፖነንቶች አሉት ወይም ክፍሎች አሉት። ቤስ ፔይ የሚባል አለ። ይሄ መሰረታዊ ክፍያ ነው። ቤስ ፔይ የሚባለው ቤዝ ዌጅስ ኤንድ ሰለሪ ነው። ዘ ፊክስድ ቤዝ ዌጅ ወይም ሰለሪ ማለት ነው። ከካሳ አይነቶች ውስጥ አንደኛው ቤዝ ፔይ ነው። መሰረታዊ ክፍያ የሚባለው ነው። የመሰረታዊ ክፍያ የሚባለው ደግሞ ያው መሰረታዊ ዌጅስ ምንዳና ደሞዝና
ሰለሪ ነው። ደሞዝና ያው ምንዳ ነው። ይህም ዘ ፊክስድ ቤዝ ዌጅስ ኤንድ ሰለሪ የሚባለው እንግዲህ ዘ ፊክስድ ኖርማል ሪሲፕት ፎር ስታንዳርድ ጆብ ፐርፎርማንስ የሚለው ነው። መደበኛ ደሞዝና የጉልበት ክፍያ ነው። ይሄ አንድ ሰራተኛ በወር ወይም በሳምንት መደበኛ ክፍያ ይከፈለዋል ማለት ነው። ከድርጅቱ ጋር ተስማምቶበት ማለት ነው። በሳምንት 1000 ብር የሚከፈለው ከሆነ ያ 1000 ብር ቤዝ ዌጅ ወይም ሰለሪ ይባላል ማለት ነው። በመደበኛ ሁኔታ ለዛ ሰራተኛ የሚከፈለው ስለሆነ ያው ቤዝ ዌጅ ኤንድ ሰለሪ 10,000 ከሆነ ደሞዙ ሰለሪው ያ መደበኛ ደሞዙ ስለሆነ ያ ነው እንግዲህ ቤዝ ዌጅ ኤንድ ሰለሪ የሚባለው ማለት ነው። በመደበኛ ሁኔታ ሳይዋዥቅ ለሰራተኛው የሚከፈል ነው እና የጉልበት ክፍያ ነው። ኬዝ ስተዲ አሁን ለምሳሌ ዋልማርት የተባለውን ድርጅት ብንወስድ እንችላለን። ስታንዳርዳይዝድ ፍላወር ዋልማርት ሴት ኤ ኮርፖሬት ዋይድ ሚኒመም ቤዝ ፔይ ቱ ኢንሹር ፋይናንሻል ሴኩሪቲ ፎር ኦል ኢንትሪ ሌቨል ስታፍ ግሎባሊ። ዋልማር የተባለው እንግዲህ እንደ ኡበር ያለ የመኪና ድርጅት ነው። መኪናዎች አሉት። በዓለም ዙሪያ ነው ቅርንጫፍ ያለው ትልቅ ድርጅት ነው ዋልማርት። መነሻ ደሞዝ አስቀምጠዋል ማለት ነው። መሰረታዊ ደሞዝ ለሾፌሮቹ የሚከፍለውን ደሞዝ ኢንትሪ ሌቨል መግቢያ እንደ አዲስ ሾፌር ሲቀጠር ደሞዙ ይህን ያህል ነው ብሎ ኦልሬዲ አስቀምጠዋል። ስለዚህ በዓለም ዙሪያ ያሉ ያው በዋልማርት ድርጅት ውስጥ የሚሰሩ ሾፌሮች ተመሳሳይ ደሞዝ ነው የሚያገኙት ማለት ነው። ብዙ አመት እየሰሩ ሲሄዱ ሊጨመርላቸው ይችላል። ነገር ግን ያው እንግዲህ ተመሳሳይ ደሞዝ ድርጅቱ ስላስቀመጠ ያ ቤዝ ዌጅ ወይም ሰለሪ ይባላል ማለት ነው። ለምሳሌ ያህል ነው እንደ ክስተዲ የወሰድ ነው። ሌላው ኢንሴንቲቭስ የሚባል አለ። የካሳ አይነት ብዙ ነው። ካሳ የሚለው ቃል ወይም ኮምፐንሴሽን የሚለው ቃል የጋራ ስም ነው፣ የወል ስም ነው። መሰረታዊ ደሞዞችም በዌጅስ ኤንድ ሰለሪን ቅድም እንዳየነው በዋልማርት ላይ እሱም ካሳ ነው። ሁለተኛው ደግሞ ኢንሴንቲቭስ ነው። ይሄ ማበረታቻ ይባላል። ኢንሴንቲቭስ ማለት ቦነስስ ኤንድ ኮሚሽንስ ዲዛይንድ ቱ ፑሽ ሪዛልትስ ቢዮንድ ኖርማል ኤክስፔክቴሽንስ ይላል። ከተጠበቀው በላይ ውጤት ለማምጣት የሚሰጡ ማበረታቻዎች ናቸው። ኬዝ ስተዲ እንደ ኬዝ ስተዲ ስንል ምሳሌ ማለት ነው። ሴልስ ፎርስ እነዚህ አሁን እዚህ ጋር የምናያቸው ሰዎች የሽያጭ ሰራተኞች ናቸው። እንግዲህ ሴልስ ፎርስ ዩቲላይዝስ ሃይ ኮሚሽንስ ታይርስ ቱ ድራይቭ ሃይፐር ግሮውዝ ኤንድ አግሬሲቭ ሴልስ ታርጌትስ። እነዚህ የሽያጭ ሰራተኞች እንግዲህ ብዙ ጫማ ፋብሪካ ውስጥ የሚሰሩ ሴልስ ሰራተኞች ቢሆኑ ብዙ ጫማ የሸጠ ሰው እንደ ኮሚሽን ከዋናው ደሞዝ ቤዚክ ሰለሪ እና ዌጅስ በተጨማሪ ኢንሴንቲቭ ይሰጠዋል ማለት ነው። ማበረታቻ ይሰጠዋል። ይሄም ማበረታቻ ወይም ኢንሴንቲቭስ ያው ኮምፐንሴሽን ነው የሚባለው። እንግዲህ ኮምፐንሴሽን አይነት ብዙ ነው ለማለት ነው። ሌላው ኢንዳይሬክት ቤኔፊትስ ሜዲካል ኤንድ ሄልት ኢንሹራንስ። ሌላው ደግሞ በተዘዋዋሪ ኢንዳይሬክት ቤኔፊት ተዘዋዋሪ ማለት ነው። በገንዘብ ሳይሆን ኢንዳይሬክት ቤኔፊት ጥቅማ ጥቅሞችንም ሊያገኙ ይችላሉ ሰራተኞች። ሜዲካል ኤንድ ሄልት ኢንሹራንስ አንድ ሰራተኛ ህመም ሲያጋጥመው የሕክምና ዋስትና ይሰጠዋል። ድርጅቱ ያሳክመዋል፣ ወጪን ይሸፍነው ማለት ነው። ሪታየርሜንት ኤንድ ሴኩሪቲ ሌላው የጡረታ መያዣ ማለት ነው። ለሰራተኛው የጡረታ ዋስትና ይሰጠዋል። ድርጅቱ ከራሱ 11% ከሰራተኛው 7% በመቀነስ ያስቀምጥለታል። ያኛው ምንድነው እንግዲህ ያው ሰራተኛው
እድሜው 60 ዓመት ሲሆን የጡረታ አበል እንዲያገኝ ያደርጋል ማለት ነው። ይሄ እንግዲህ የጡረታ የማህበራዊ ዋስትና ነው። ሪታየርመንት ኤንድ ሴኩሪቲ የጡረታ ጥቅማ ጥቅምም አለ ማለት ነው። ያው ጡረታም ከጥቅማ ጥቅም ውስጥ ከኢንዳይሬክት ቤኔፊት ውስጥ አንዱ ነው። ሌላው ሪክሬሽናል ፐርፐስ የመዝናኛ ጥቅሞች በአመት ወይ 2 ጊዜ የተለያየ መዝናኛ ቦታዎችን እንዲያው እንዲጎበኙ ሊደረጉ እንዲያደርጉ ያው ወጪውን ሸፍኖ በአመት እንግዲህ ከአእምሮ ውጥረት ከስራ ውጥረት እንዲያርፉ ሰራተኞች የተለያየ ቦታ በመኪና በመውሰድ ሰራተኞቻቸውን የሚያዝናኑ ድርጅቶች አሉ ማለት ነው። ይሄ እንግዲህ ሁሉ ኢንዳይሬክት ቤኔፊትስ ነው። እነዚህ ኢንዳይሬክት ቤኔፊትስ በሙሉ ተዘዋዋሪ ጥቅማ ጥቅሞች ዳይሬክት ያልሆኑ ማለት ነው። ከደሞዝ ውጪ የሆኑ ተዘዋዋሪ ጥቅማ ጥቅሞችንም ያው ኮምፐንሴሽን ውስጥ የሚመደቡ ናቸው ማለት ነው። Starbucks provides full health benefits to part-time workers, ensuring inclusivity and loyalty ይላል። አካታች ነው። በአንድ መስሪያ ቤት ውስጥ እንግዲህ ቋሚ ሰራተኛ አለ፣ የቀን ሰራተኛ አለ፣ እንዲሁም የኮንትራት ሰራተኞች አሉ። አንዳንድ ድርጅቶች ለሁሉም ሰራተኛ አካታች በሆነ መልኩ ኢንክሉሲቪቲ ማለት አካታች በሆነ መልኩ ሁሉንም ባካተተ መልኩ እና ለታማኝነታቸው provides full health benefits to part-time workers የጤና ጥቅማ ጥቅሞችን ይሰጣል። ይሄ ስታርባክስ የተባለው ድርጅት ማለት ነው። ለምሳሌ ያህል ይሄ እውነተኛ ታሪክ ነው። ስታርባክስ የተባለው ሰራተኛ ለቋሚ ሰራተኛ ብቻ ሳይሆን ለፓርት ታይም ወርከርስ ሁሉንም ባካተተ መልኩ የሕክምና ጥቅማ ጥቅም ወጪያቸውን ሸፍኖ ሕክምና አገልግሎት እንዲያገኙ ያደርጋል ማለት ነው። የስታርባክስ የተባለው ድርጅት እንግዲህ አሁን ጥቅማ አይነቶችን የካሳ አይነቶችን አይተናል። አሁን ደግሞ ሂውማን ሪሶርስ ማናጅመንት ጎልስ የምንለው እንመለከታለን። የሰው ሀብት አስተዳደር ሂውማን ሪሶርስ ማናጅመንት ጎልስ የሰው ሀብት አስተዳደር ግቦች ምንድን ናቸው? ግቦች ስንል ውጤት ሂውማን ሪሶርስ ማናጅመንት በአንድ ድርጅት ውስጥ ይኖራል። የተለያዩ ዲፓርትሜንቶች አሉ። ፕሮዳክሽን ዲፓርትሜንት አለ፣ ፋይናንሻል ማኔጅመንት ዲፓርትሜንት አለ፣ ሂውማን ሪሶርስ ማናጅመንት ዲፓርትሜንት አለ። የሂውማን ሪሶርስ ማናጅመንት ዲፓርትሜንትን የሚመራው ሂውማን ሪሶርስ ማናጀሩ ነው። በስሩ ሰራተኞች ይኖራሉ። እንደናንተ ሂውማን ሪሶርስ ማናጅመንት የሚማሩ የተማሩ የዚህ ዲፓርትሜንት በአንድ ድርጅት ውስጥ መኖር ምን ውጤት ለማምጣት ነው? ምን ግብ ለማሳካት ነው የሚቋቋመው የሚለውን እናያለን። 3 ዋና ግቦች አሉት። አንደኛው ኦብቴይን ነው። አትራክት ሃይ ኳሊቲ ታለንት ብቁ ሰራተኞችን መሳብ ነው። በማስታወቂያ ሊሆን ይችላል፣ በኢንተርኔት ላይ አየር መንገድ ብዙ ጊዜ እንደዛ ያደርጋል። በኢንተርኔት ላይ ስራ ማስታወቂያ በመሳብ ብዙ ሰራተኞችን ማግኘት አንደኛው ግብ ነው። ከብዙ ሰራተኞች ከመጡ ከዛ ውስጥ አወዳድሮ ጥራት ያላቸውን ሰራተኞች በፈተና በኢንተርቪው ሊሆን ይችላል፣ በጽሁፍ ፈተና በመለየት እነኛ ሰራተኞች ኦብቴይን ያደርጋል ማለት ያው ይቀጥራል ማለት ነው። ብቁ ሰራተኞችን መሳብ አንደኛው ግቡ ነው። አንድ ሂውማን ሪሶርስ ማናጅመንት ዲፓርትሜንት በአንድ ድርጅት ውስጥ ዋና ዓላማው ብዙ ሰራተኞችን ወደ ድርጅቱ በመሳብ ነው። ይሄ በጋዜጣ ሊሆን ይችላል፣ በኢንተርኔት ሊሆን ይችላል፣ መጥቶ እንዲመዘገቡ በማድረግ ማለት ነው። ከብዙ ሰራተኞች ውስጥ ደግሞ ያው ሰለክት አድርጎ ለመስሪያ ቤቱ ለዛ ስራ ቦታ ክፍት የስራ ቦታ ብቁ የሆነውን ሰራተኛ ይቀጥራል ማለት ነው። ስለዚህ ኦብቴይን ማለት ማግኘት መቅጠር ማለት ነው።
እንግዲህ ሂውማን ሪሶርስ ማናጅሜንት በአንድ ዲፓርትሜንት ውስጥ መኖር ዋና ዓላማ ብቁ ሰራተኞችን ወደ ድርጅቱ በመሳብ መቅጠር ነው። ያ ማግኘት ነው፣ ብዙ ሰራተኞችን ማግኘት ነው። ሌላው እንግዲህ ሜንቴን ነው። ኢንሹር ፌር ኢንተርናል ኢኩዊቲ ፍትሐዊነትን መጠበቅ ነው። መቅጠር ብቻ ማግኘት ብቻ ሰራተኛውን በቂ አይደለም። የቀጠርናቸውንና ያገኘናቸውን ሰራተኞች ደግሞ በአግባቡ በማስተዳደር በእኩል በማስተዳደር ፌር ኢንተርናል ኢኩዊቲ ፍትሐዊነትን መጠበቅ ነው። በፍትሐዊ በሆነ መልኩ በእኩልነት ማስተዳደር ሌላው አላማቸው ይሄ ነው። ሌላው ሪቴን ይላል። ኪፕ ዘ ኢፌክቲቭ ወርክ ፎርስ ይላል። ሰራተኞች አቆይቶ መያዝ። ሰራተኞች በአንድ ድርጅት ውስጥ ለብዙ ጊዜ እንዲሰሩ ማድረግ፣ ሪቴን ማድረግ። ዛሬ ቀጥሮ ነገ በአግባቡ ካልያዝነው፣ በፍትሐዊ መንገድ ካላስተዳደር ነው ትቶ ሊሄድ ይችላል ድርጅቱ። ስለዚህ ጉልቻ ቢለዋወጥ ደግሞ ወጥ አጣፍጥም ነውና ያለውን ሰራተኛ ማቆየት፣ በድርጅቱ ውስጥ ለብዙ ጊዜ እንዲሰራ ማድረግ ሌላው የሂውማን ሪሶርስ ማናጅሜንት ጎልስ ነው ማለት ነው። ጉግል የተባለው እንግዲህ ድርጅት ታውቃላችሁ፣ ሰርች ኢንጂን ነው ይሄኛው። ቴክኖሎጂ ላይ ስናይ ይህ ጉግል የተባለው ድርጅት ትልቅ ድርጅት ነው። ዩዝስ ኮምፕሬንሲቭ ፐርክስ ፍሪ ፉድ ነፃ የሆነ ምግብ ይሰጣቸዋል ለሰራተኞቹ። ቴክ ቱልስ አንዳንድ ቴክኒካል ቱልሶችንም በነፃ ይሰጣቸዋል። ይህን የሚያደርገው ምንድን ነው? እሱ ቱ ኢንሹር ኤ 90% ሪቴንሽን ሬት ሰራተኞች ጉግልን ለቀው እንዳይሄዱ፣ ለብዙ ጊዜ እዛ ውስጥ ልምድ ያላቸው ሰራተኞች ለቀው እንዳይሄዱ እነርሱን ትሪት ለማድረግ ለመያዝ ነፃ ምግብ ሁሉ ይሰጣል ማለት ነው። የቴክኖሎጂ ቱልሶችን ይሰጣል። ላፕቶፕ፣ ሞባይል ሊሆን ይችላል። በመስጠት በዚህ መልኩ ሰራተኞችን እንደሚይዝ የሚያሳይ ምሳሌ ነው ከታች ያለው። እንግዲህ ትራዲሽናል ቨርሰስ ሞደርን የሚል አለ። ፊክስድ ቴኒዩር ሲኒሪቲ ኤንድ ሪጂድ ፔይ ባንድስ ቤዝድ ኦን ይርስ ኦፍ ሰርቪስ ይላል። በአገልግሎት ዘመን ላይ የተመሰረተ ክፍያ። ዛሬ የመጣ ሰራተኛ እና ያው ብዙ አመት ያገለገለ ሰራተኛ እኩል ክፍያ ሊኖረው አይገባም የሚሉ ድርጅቶች አሉ። ስለዚህ በአገልግሎት ዘመናቸው ላይ የተመሰረተ ክፍያ መስጠት፣ ይሄኛው ትራዲሽናል ፎከስ ነው። ቀደም ያሉ ድርጅቶች፣ ጥንታዊ ድርጅቶች አብዛኛውን ጊዜ እንግዲህ ካሳ የሚከፍሉት ትራዲሽናል ቨርሰስ ሞደርን እንግዲህ ኮምፐንሴሽን የካሳ አከፋፈልን በተመለከተ ነው። ሁለት አይነት የካሳ አከፋፈል አለ ነው። አንደኛው ትራዲሽናል ነው። ይሄ ልማዳዊ የሆነው ነው፣ ባህላዊ የሆነው ነው፣ የቆየው ነው፣ አሮጌው ነው። ሞደርን የሚለው ደግሞ ዘመናዊ የካሳ አስተዳደር አይነት አለ። ትራዲሽናል የሆነው ያው ለሰራተኞቹ ደሞዝ የሚከፍለው በአገልግሎት ዘመናቸው ላይ ተመስርተው ነው እንጂ በብቃታቸው ላይ በምርታማነታቸው ላይ ተመርኩዞ አይደለም ነው ትራዲሽናል ፎከሱ። ለምሳሌ ኔትፍሊክስ ሞዴል የተባለ የኮምፐንሴሽን ሞዴል አለ። ሞደርን ስኪል ቤስድ ነው ኔትፍሊክስ ሞዴል። ይህ ሞደርን ስኪል ቤዝድ ነው። ኔትፍሊክስ ፔይስ ፐርሰናል ቶፕ ኦፍ ማርኬት ፎከሲንግ ኦን ሪሌቲቭ ኮንትሪቢሽን ኦቨር ቴኒዩር ይላል። በክህሎትና በአስተዋጽኦ ላይ የተመሰረተ ነው። ብዙ ክህሎት ያለው ጥሩ ክህሎት ያለው ሰራተኛና ለድርጅቱ ትልቅ አስተዋጽኦ ያደረገ ለድርጅቱን ምርታማነት ለመጨመር የድርጅቱን ዓላማ ለማሳካት አንጻር ብዙ
ጉልበት አስተዋጽኦ ያደረገ በጉልበት ሊሆን ይችላል፣ በሙያ ሊሆን ይችላል። አስተዋጽኦ ላደረገ ሰራተኞች እንደ አስተዋጽኦ ነው እንጂ እንደ ቆይታ ዘመናቸው እንደ አገልግሎት ዘመናቸው አይደለም። ይህንን የኔትፍሊክስ የተባለው ሞዴል ስኪል ቤዝድ ነው። አገልግሎት ቤዝድ ሳይሆን ሰርቪስ ቤዝድ ሳይሆን በአገልግሎት ዘመን ላይ የተመሰረተ ሳይሆን በሙያ ላይ የተመሰረተ ክፍያን ነው የሚሰጠው። ብዙ አስተዋጽኦ ያደረገ ሰራተኛ፣ ሙያውን በደንብ ስራ ላይ ያዋለ ሰራተኛ ብዙ እንዲከፈለው ማድረግ ነው ያደርጋል። ሌላው መልቲናሽናል ኮርፖሬሽን ኮምፐንሴሽን የሚባል አለ። ያው መልቲናሽናል ካምፓኒስ ዲስበርስ ፔይ ቤዝድ ኦን ስኪልስ እንደ ግሎባል ሪሌቲቭ ኮንትሪቢዩሽንስ። ባለ ብዙ አገር ኩባንያዎች ክፍያ የሚፈጽሙት ባለ ብዙ አገር ኩባንያዎች ሲባል ለምሳሌ አንድ የቻይና ኩባንያ በኬንያ የሞባይል ፋብሪካ ሊኖረው ይችላል። በኢትዮጵያም የሞባይል ፋብሪካ ሊኖረው ይችላል። በቻይናም ሊኖረው ይችላል። ባለ ብዙ አገር ኩባንያዎች ይባላሉ። በተለያዩ ሀገራት ተመሳሳይ ኩባንያ ያላቸው ድርጅቶች መልቲናሽናል ካምፓኒስ ይባላሉ። እነዚህ ካምፓኒዎች እንግዲህ ክፍያ የሚፈጽሙት እንደ ሰራተኛው ክህሎትና ለድርጅቱ በሚሰጠው አስተዋጽኦ ነው ይላል። ይሄ ዘመናዊውን የካሳ አከፋፈል ዘዴን በመጠቀም ነው ክፍያ የሚፈጽሙት ነው የሚለው። ኬዝ ስተዲ ብንወስድ ዩኒሌቨር የተባለው መልቲናሽናል ካምፓኒ ነው። ይሄ ኦርጋናይዜሽን ነው። ኢምፕሊሜንትስ ኤ ግሎባል ስታንዳርድ ቱ ኢንሹር ኮምፐንሴሽን ኢዝ ኮምፒቲቲቭ አክሮስ በ190 ሀገራት ላይ ቅርንጫፍ መስሪያ ቤቶች ያሉት ነው። ስለዚህ በጣም ተወዳዳሪ የሆነ ክፍያ ነው የሚፈጽመው። ክፍያውንም የሚፈጽመው ትራዲሽናል አይደለም፣ በአገልግሎት ዘመናቸው ላይ ተመስርቶ ሳይሆን ለድርጅቱ ባበረከቱት አስተዋጽኦ ላይ ባበረከተ በመሆኑ እነዚህ በ190 ሀገራት ያሉ ሰራተኞች እንግዲህ ለድርጅቱ ሙያቸውን በመሸጥ ጉልበታቸውን በመሸጥ እውቀታቸውን በመሸጥ ረገድ እጅግ እየተወዳደሩ ነው ያሉት። ለምንድን ነው የሚወዳደሩት? የተሻለ ክፍያ ለማግኘት ሲሉ ማለት ነው፣ ምርታማነትን ለመጨመር። ምክንያቱም ድርጅቱ የሚከፍለው በአገልግሎት ዘመን ሳይሆን 10 አመት የሰራና 12 አመት የሰራ ሳይሆን ዛሬ የተቀጠረ ሰራተኛ 10 አመት በዛ ድርጅት ውስጥ ከቆየው ሰራተኛ ሊበልጥ ይችላል በደሞዝ፣ ጥሩ ምርታማ ከሆነ ማለት ነው። ስለዚህ በዚህ መልኩ ነው። ለምሳሌ በኢትዮጵያ ውስጥ ያለው አንድ መልቲናሽናል ኮርፖሬሽን ጫማ ፋብሪካ ቢሆን አንድ ሰራተኛ በቀን 100 ጫማ ቢያመርት፣ ኬንያ ያለው ሰራተኛውም እንዲሁ የዚሁ ድርጅት ሰራተኛ 150 ጫማ ቢያመርት 150 ጫማ በማምረቱ ምክንያት ብዙ ክፍያ እንዲከፈለው ስለሚያደርግ ሰራተኞች ብዙ ለማምረት እርስ በርሳቸው እንዲወዳደሩ ያደርጋል ማለት ነው። ስለዚህ መልቲናሽናል ካምፓኒስ ማለት ዲስፐርስ ፔይ ቤዝድ ኦን ስኪልስ ኤንድ ግሎባል ሪሌቲቭ ኮንትሪቢዩሽን ይላል። እንግዲህ ባለ ብዙ አገር ኩባንያዎች ማለት ነው። አንድ ኩባንያ በ190 ሀገራት ላይ ቅርንጫፎች ሊኖሩት ስለሚችሉ እንደዚህ አይነት ኩባንያዎች አንድ የቻይና አሁን ለምሳሌ የሞባይል ፋብሪካ ዋና መስሪያ ቤቱ ቻይና ሆኖ በኢትዮጵያ በ190 ሀገራት ሁሉ ላይ ቅርንጫፍ የሞባይል ፋብሪካዎች ሊኖረው ይችላል። እንደ አይነት ካምፓኒዎች መልቲናሽናል ካምፓኒስ ይባላሉ። ማለትም ባለብዙ አገር ኩባንያዎች ማለት ነው። ሜሪት ኤንድ ስኪል the link between compensation and organizational performance results
በክፍያና በድርጅታዊ ውጤቶች መካከል ያለው ግንኙነት ሊንክ ምንድን ነው? እሱ ሊንክ ስንል ግንኙነት ነው። ዘ ሊንክ ቢትዊን ኮምፐንሴሽን ካሳ ነው፣ ሰራተኛ የሚከፈል ካሳ እንድ ኦርጋናይዜሽናል ፐርፎርማንስ ሪዛልትስ። እንግዲህ ለሰራተኛ ጥሩ ደሞዝ ሲከፈል ጥሩ ጥቅማ ጥቅም ቦነስ ሲያገኝ በአንድ ድርጅት በሞባይል ፋብሪካ ውስጥ የሚሰራ ድርጅት ምሳሌ ጥሩ ካሳ የሚከፈለው ከሆነ ኮምፐንሴሽን የሚሰጠው ከሆነ በድርጅቱ አፈጻጸም ላይ ስራ አፈጻጸም ላይ ምን ውጤት ያስገኛል ነው ኦርጋናይዜሽናል ፐርፎርማንስ ሪዛልትስ። አንድ ሰራተኛ እንግዲህ ጥሩ ደሞዝ የሚከፈለው ከሆነ የድርጅቱ ገቢም ይጨምራል ማለት ነው። ብዙ ሞባይል ያመርታል ያ ሰራተኛ ማለት ብዙ ሞባይል ደግሞ በተመሰረተ ቁጥር በዓለም ገበያ ላይ ብዙ ሞባይሎች ይሸጣሉ ማለት ነው። ያ ሞባይል ተሸጠ ማለት ነው ደግሞ የድርጅቱ አፈጻጸም ጨመረ ማለት ነው። ትርፋማ ይሆናል ማለት ነው ያ ድርጅት። ስለዚህ ለሰራተኞች የሚሰጥ ኮምፐንሴሽን እና የድርጅቱ እድገት የተያያዙ ነገሮች ናቸው ማለት ነው። ዘ ሊንክ ቢትዊን ኮምፐንሴሽን ኤንድ ኦርጋናይዜሽናል ፐርፎርማንስ። ኬዝ ስተዲ ኦር ማይክሮሶፍት። ኬዝ ስተዲ ስንል ፎር ኤግዛምፕል እንደማለት ነው። ማይክሮሶፍት ካምፓኒን ብንወስድ የቴክኖሎጂ ነው እና ኤአይ ላይ የሚሰሩ ድርጅቶች ናቸው። ማይክሮሶፍት ካምፓኒ replaced rigid ratings with impact reviews, tying salary increases directly to personal skill growth and the project success ይላል። እንግዲህ አሮጌ የሆነውንም የካሳ አከፋፈል ትቷል። የጥንት ድርጅቶች ለሰራተኛ ደሞዝ የሚከፍሉት በአገልግሎት ዘመናቸው ነው። 1 አመት ከሰራ በኋላ 2 አመት የቆየ ሰራተኛ ብዙ ይከፈለዋል። የአገልግሎት ዘመን ስንል ይሄ ነው። ብዙ በቆየም ቁጥር አገልግሎት ዘመኑ በጨመረ ቁጥር ደሞዙም እየጨመረ ይሄዳል ነው። ይሄ እየቀረ መጥቷል። አሁን ግን ሰራተኛው በሚያደርገው አስተዋጽኦ ነው ዘመናዊው የኮምፐንሴሽን አይነት። እሺ ድራይቪንግ ሳቲስፋክሽን 100% አላይንመንት ፎከስ ኬዝ ስተዲ ሳውዝ ዌስት ኤርላይንስ የደቡብ ምዕራብ አየር መንገዶችን ብናይ ፕሮፊት ሼሪንግ by giving employees a direct stake in profits, South West ensures every worker acts like an owner. እንግዲህ በእነዚህ የደቡብ ምዕራብ ሀገራት ውስጥ የሚገኙ አየር መንገድም ድርጅት ነው። ሰራተኞች ትርፉን ከትርፉ ላይ ሼር ያገኛሉ። ፕሮፊት ሼር አየር መንገዱ ካተረፈው ላይ ደሞዝ ብቻ አይደለም የሚያገኙት። ድርጅቱ አየር መንገዱ ካገኘው ትርፍ ላይ $100 ሚሊዮን ቢያተርፍ በአመት ከዛ ውስጥ ከትርፉ ላይ 30% ወደ $300,000 የሚሆነውን ለሰራተኞች እንዲሰጥ ይገባል ማለት ነው። ይሄ ምንድነው? እሱ ሰራተኞች በአየር መንገዱ ላይ የባለቤትነት ስሜትን ተሰምቷቸው ስራቸውን በትጋት እንዲሰሩ ለማድረግ ማለት ነው። By giving employees a direct stake in profits, South West ensures every worker acts like an owner. ከዚህ የተነሳ በዛ አየር መንገድ ውስጥ የሚሰሩ ሰራተኞች እንደ ኦነር ነው የሚሰማቸው፣ የባለቤትነት ስሜት ይሰማቸዋል። በአየር መንገዱ ላይ የአየር መንገዱ ባለቤት ነኝ ብሎ እንዲያስቡ ያደርጋቸዋል ማለት ነው። ከደሞዛቸው ውጪ ከትርፈው አየር መንገዱ ከሚያገኘው ትርፍ ሼር ያገኛሉ ማለት ነው። ሰራተኞች እንደ ባለቤት እንዲያስቡ የሚያደርግ የትርፍ ክፍፍል ስርዓት ነው። ይሄም እንግዲህ ሌላው የጥቅማ ጥቅም አይነት ነው። ኢንስቲትዩትድ ፖሊሲ የሚል አለ። ኮምፐንሴሽን ፖሊሲስ አር ጋይድድ አት ዘ ኮርፖሬት ሌቨል ቱ ሪአላይዝ ስትራቴጂክ ጎልስ ነው የሚለው። ያው የድርጅቱን ስትራቴጂካዊ ግቦችን ለማሳካት በዋናው ድርጅት ደረጃ የተቀረጸ መመሪያ
ኮምፐንሴሽን ፖሊሲ ማለት አለ ማለት ነው። የሰራተኛውን ካሳና ጥቅምና ክፍያን በተመለከተ ፖሊሲ አንድ ድርጅት የራሱን ፖሊሲ ይቀርጻል። አየር መንገድ በሰራተኞች ደሞዝ አከፋፈል ዙሪያ ላይ የራሱ መመሪያ ያወጣል ማለት ነው። ፖሊሲ ያወጣል። ኬዝ ስቴዲ አፕል የተባለው የሞባይል ፋብሪካ ይመስለኛል አላይንስ ኢትስ ማሲቭ ካሽ ሪዘርቭስ ቱ ፕሮቫይድ ኮምፒቲቲቭ R&H ቦነስስ ፊውሊንግ ነን ስቶፕ ኢኖቬሽን ይላል። እንግዲህ ማንኛውም ጥያቄ ኤኒ ኩዌስችንስ ኢፍ ዩ ሃቭ ኤኒ ኩዌስችንስ በኮሜንት ላይ ልታስቀምጡልኝ ትችላላችሁ። በመጨረሻም ላይ ያው ሰብስክራይብ፣ ሼር፣ ላይክ በማድረግ ደግሞ እንድታበረታቱኝ ከወዲሁ ገልጻለሁ። ይህ ትምህርት በተለይ በቢኤ ኤምቢኤ ደረጃ ማኔጅመንት ሂውማን ሪሶርስ ማኔጅመንት ኮርስ ለሚማሩ ወይም የማኔጅመንት ተማሪ ለሆኑ ተማሪዎች የሚጠቅም የማጠናከሪያ ትምህርት ነው። ዋናው አስተማሪ ከሚሰጣችሁ ጎን ለጎን የሚሰጥ የማጠናከሪያ ትምህርት ስለሆነ እንድትከታተሉ ከወዲሁ አሳስባለሁ። ታንክ ዩ ቬሪ ማች።